ዋትሳፕ ጋይስ እንግዲህ እንደምናችሁ። ዛሬ እንግዲህ ባበደ ቪዲዮ መተንላችኋል። ዛሬ እንግዲህ ከአንድ ስትሪመር ጋር ነው የምንገናኘው። እንግዲህ ወደ ክፍሉ እንሂድ። አዲ አቺ እዲ ምንድን ነው ማትሰማና የግራቪቲ ነገር እያለ እንዴት ነሽ? ማን እንዴት ነሽ? ስንት ጊዜያችን እኮ በየስ ምንድን ነው አሁን ይሄ ግራቪቲ ሳይን ምናምን እኮ ኒውክሌር ነገር ግራቪቲ ኒውክሌር የሚባል ነገር ስትሰራ ስለሆነ ሚስጥር ነው። ምንድን ነው ግን ሴታፕሽ ትንሽ እግዚአብሔርን እንደዚህ ያልጠበኩትም። ጸዴ ናት። ማይክ እዚህ ጋር አለ ምናምን ምን እናድርገው? የምናዋራው ነው በቃ ህዝቡን እናዋራለን። ለሚያውቅህ አንተ ምን እኔ አውቃለሁ ጀዝባ እንደውም ታውቃለህ። እንግዲህ ነይ ተቀመጭ እንጂ ተቀመጭ። በቃ እናንሳልሽ። እንግዲህ ግን እኔ ግን ይሄ ሁሉ ስንት እንዳወጣ ማወቅ እፈልጋለሁ። ይሄ ሁሉ ሴታፕ ፒሲሽም እንግዲህ ላይት አለው ምናምን በስ አንድ 10 ምናምን ነገር እሺ ደቅ እሺ እንግዲህ ከባድ ነው። እንዴት ነው? ሰላም ነው? ደህና ጊዜ ይመስገን። እንዴት ነው? ይሲ ሰላም ስንት ጊዜያችን እንግዲህ ከተገናኘን? ባይዘው አንድ ትምህርት ቤት ተምረናል። ሰቃይ ተማሪ እኔ በስማ እሱ ደግሞ ማትሪክ እኔ በቃ ብርሃኑ ነጋ ነው አጨብጭቡ እንትን ያለ ምን ታረጉት ነው? ሁለት እኔ ነው ምን ልትል ነው? ተበልሽ ወደዛ ወደ 30ኞቹ ጋር እኔ ባይሆን ጋይሶች አስተማሪው ሲያስረዳ ምናምን ሽት ምን ይፈጠራል? አንድ ጊዜ ላይ ማት እየተማርን ምንድን ነው? ኧረ ምንም ማውራሽ እሺ አውራ። ማት እያስተማረ ተሳሳተ። ሚስተር አሉት ይሄ ነገር ምን ነው ስሚ አየሽ፣ ስትሰክሱ የሚፈጠረው ነገር ስትሰክሱ የሚፈጠር እንዴት ነው? ከዛ ጠራኝና እንዴም ሰቀው። ኧረ አይደለም አንተ አላጣበቁም እንዴ ነው ወይ እንደዚህ ወይም እንደዚህ እና እንደዚህ ነው። አስተማሪ አይደለሽ ምን ይማቀው እናንቃቃው ነው የሚገባው። በእግዚአብሔር አሁን ነው ማትሪክ በቃ እሺ፣ ደደብ ነሽ። እኔ ጎበዝ ተማሪ እሺ። እና ቶሎ በቃ ግን ጎበዝ ነኝ፣ ብቻ ጎበዝ ነው። አሁን እንግዲህ ዛሬ አባበዱ ጥያቄዎች አምጥቼልሻለሁ። እኔ ጥያቄ እንደ ስትሪመር በቃ እንግዲህ ትጠየቂያለሽ። ይቻላል። ዛሬ እሺ፣ አንድ የመጀመሪያው ጥያቄ እሺ፣ ስትሪም እኔ ግን ቆይ እስቲ ድክም ያሉ ጥያቄዎች አልፈልግም። ኧረ ጠጠር ወጋ የሚያደርጉ ጥያቄዎች ነው። ኦፍ ኮርስ እንግዲህ ኦዲየንሱ እንግዲህ አስካሉ በቃ የመጀመሪያው ጥያቄ ስትሪሚንግ ውስጥ እንድትገባ ምንድን ነው ያደረገ? በቃ ምን አነሳሳ? አንቺ ከባድ ነው ጥያቄ። ከባድ ነው። ምን መሆን ፈለከው? በቃ መሆን ፍላጎቱ ነበረኝ። በቃ ኦኬ ጀስት ፍላጎት ስላለ ነው ማለት ፈልገ ነው በቃ እንጂ ያነሳሳ ነገር ወይ የሆነ ሳይት አይደል? እሱማ የሆነ ሰው አይተህ ነው እኮ የሚያነሳሳ ማለት ሆነ። ለምሳሌ ትልቅ ስትሪመሮችን አይተህ እነሱ መሆን እፈልጋለሁ ምናምን ትላለህ። ግን ከሱ የዘለለ ምን ትላለህ? ከህፃንነት ጀምሮ ሳክስ እንደዚህ በትሎ ሳክስ በቃ አይ ላቭ ስትሪሚንግ። ኦኬ እሺ። እና አሁን ቀጣይ ጥያቄ ደግሞ ስትሪሚንግ ውስጥ ስትገባ አሁን የምትሰራቸው ኮንተንቶች አሉ፣ እንዴት መረጥካቸው? ስትሪሚንግ ውስጥ ገባ ማለት አሁን የምትሰራቸው አለ፣ ሪአክሽን ብትሰራ ትችላለህ። እንዴት ልትገባ ቻልክ? ማለት እንዴት መረጥካቸው እነሱ? እኔ አይደለም መርጠው እሱ ነገር አፋምቲ መርጠ እኔ ምንም ነገር ኦኬ ምንም አመርጠው እገባለሁ። ፕላን ቢ የሚባል ነገር ይዤ እገባለሁ። እነሱ ባይመርጡ ነው ዝም ብዬ የማደርገው ነገር። ፕላኔ እነሱ ናቸው ማለት ፕላኔ እነሱ ናቸው። ኦኬ ስለሆነ ምንድነው ስትሪሚንግ ስራው ራሱ ፋኖቹን ማስደሰት ነው። የሆነ ፋኖቹ እነዚህ ፋን ባይሆንም በቃ ኮሚኒቲው እነሱም እንዲደረግላቸው የሚፈልጉትን ነገር ማድረግ ነው። ከዛ አብረን ላይ ጥሩ ነገር መስራት ነው። ኦኬ በቃ ሁሉ ነገር ላይቭ ነው ማለት ነው። ማለት ሰው ሚልን አሁን ለምሳሌ አንዱ ይመጣና ዩቲዩብ ቪዲዮን ሪአክት አድርግልኝ ይለኛል። እገባና ዩቲዩብ ቪዲዮ ኦኬ ይሄ ነገር አይደለም ሆነ ሰው ነገር አንተ ሪአክሽን ይፈጥራል። ምንም አላጣፍጥለትም። ያስጠላል በእውነት ደስ ካለም አንዳንዴ ያስጠላል ለሰውዬው ስላልተመቸኝ።
ኦኬ አንተ ካልተመቸ ያስጠላል ትላለህ። በቃ የራስን ይሄ የራሴን ፊልተር የሚሆን ነገር የለም። በቃ ጀስት ሪያክት እዛው አናቱን ነው የምሰጠው። እሺ የሚገርም መልስ ነው። እንግዲህ ሌላኛው ሶስተኛው ጥያቄ ደግሞ ምንድነው ፈኒስት ነገር ያጋጠመ ላይክ ሞስት ሜሞራብል ወይም እሺ ፈኒስት ብለን እንያዘውና ፈኒስት ነገር ያጋጠመ አንድ ጊዜ 2 ዲያስፖሮችን ጀንጀኝ ስልካቸውን ተቀብያለሁ። እውነት ነው ደግሞ ይገርም። 2 ዲያስፖራ አይቼሻለሁ ሆሊ ኤርቦል ምናምን እያልሽ የሚገርም ስልካቸውን ተቀብዬና ወደ አሜሪካ ና ብለውኝ እዛ ቆይ እኔ አሁን ስራ ይዣለሁ ኢትዮጵያ ውስጥ ነው ማለት እስሪ ቆይ ልደግ መጀመሪያ አልሻቸው ልደግ ሲሆን ተውት ጋይስ ይሄ ሰውዬ ጢን አሁን ጢን ይላል ብቻ ጀለስ ነው። አጥ ወደዚህ እኔ ጻለች አይመችኝ ያረከው እናውቃለን ያረገውን እናውቃለን። ህፃን ነበርኩ ስለሆነ ህፃንን ኖርማል ህፃን ማለት 16 እና 15 ዓመት በጣም ኖርማል ነው። አሁን ጋይስ ይሄ ነገር ያስብላል አያስብልም? 16 ሆናችሁ 15 በጣም ኖርማል አይ ስዌር ቱ ጋድ አንተ ግን ኖርማል ነው። ግን ስታስበው እኔ አሁን ታናሽን 1 ዓመት ታናሽን ባረጋ ችግር የለም ማለት ከ18 በላይ ስለምትሆን በቃ ገባሻው። አሁን 20 19 ግን በጣም ኖርማል እኔ ይመስለኛል 20 14 ግን ልክ አይደለም ገባሻው። እንደዚህ ልክ 15 14 ግን ኖርማል። ግን ዲያስፖራዎቹ ስንት ነበሩ? ትልቅ ነበሩ እነሱ። ተርፈሻል። ከባድ እኮ ነው እነሱ ቆይቼ ነው አሜሪካ ሊሄድ ይችላል አሁን በቅርቡ ጠንቀቅ ላይ ነው ማለት ለምትወሪው ነገር ለትራምፕ ነግረላለሁ። ከዛ ነው የምታስልኪልኝ ቤትሽ በር ላይ አንኳኩቶ ነው። አይ የሆነት ዲያስፖራ እኮ ከባድ እኮ ነው። እዚህ ያሉትም እንግዲህ እኔ አደንቋለሁ ያው ስለማልችል እኔ አምናለሁ እኔ አልችልም። ፔጅ ውስጥ ገብታችሁ ብትዩት ልምምዶች አሉ። ፔጁን ታግ አደርግላችኋለሁ። ፔጅ ፓርት 1 ፓርት 2 አሉ። ፓርት 1 ላይ ገብታችሁ ቱቶሪያል እየጻፋችሁ መልመድ አለባችሁ። እኔ ማት ላይ ብቻ ነው ጎበዝ፣ ትምህርት ላይ ብቻ ነው ጎበዝ። ቸከሶቹ ላይ ዲያስፖራ ሴት ላይ ጎበዝ። ለካስ ዲያስፖራ ናቸው። በጣም የሚገርም ነው። እሺ አሁን ያው እኔም አንተም ይሄን ያህል በጣም ቢዚ ላይፍ የሚባል ነገር የለን ማለት በጣም ቢዚ ባይሆንም ቢዚ አለን። ግን እንዴት ነው ባላንስ የምታደርገው? ስትሪሚንግ እና የሆነ የራስ ላይፍ አለ ምንም ቢሆን ኖ ጆክስ አሳይድ ቀልድ የለም። በጣም ቢዚ ነው ቀን። እዛ ጋር ስኬጁል አለ ከፍልክሽ ኦኬ አለ። እስቲ መንዴ ክላስ አለ። በስማም ከ2 ሰዓት እስከ 8 ሰዓት ተኩል በኢየሱስ ከዛ 9 ተኩል ክላስ እረፍት አለ። ከዛ ስትሪም አለ። ከዛን ስትሪም አለ። ከዛን ቲውስዴይም ጂም አለ። ገባለው ሬስት ግድ ያስፈልገኛል። መተኛት አለብህ። ኦኬ መሀል ላይ ያሉት ሬስት ናቸው። ከዛ ዌንስዴይ አለ ክላስ ከዛ ሬስት ከዛ ስትሪም ከዛ ተርስዴይ አለ ጂም አለ ሬስት ከዛ ስትሪም ፍራይዴይ ሙሉ ቀን ክላስ ነው አልችልም። በኢየሱስ ላይ ደግሞ ከዛ እነዚህ ላይ ደግሞ ስራም አለብኝ የምሰራው ስራ አለኝ ራሴ። ይሄም ቀልድ የለም ስራ አለ። እሱም ላይ ደግሞ በጣም ፎከስ ማድረግ አለ። በቃ ኤቭሪዴ አለ ማለት ነው። ከሰኞ እስከ እሑድ አለ። ግን መሀል ቀን ላይ መሀል ሰዓት ላይ ኦልዌይስ ተኛለሁ። ሬስቱን ለማግኘትም እንትኑን ለማግኘት እስከ ማታም ክላስም እኮ ነው። ክላስ እኔ ብዙ ክላስ እንደሆነ ያሳስበኝ። እንዴት እኔ አሁን ክላስ ነው የሚያስጠላኝ። ስራ ሰላምና ስትሪም ብቻ ነው ቃናቴ ላይ ያስቸግረኝ እያለ ስራ በጣም ይጠሩኛል ሰዎቹ። ሲጠሩት ደግሞ የሚሰጡክም ስራ አለ። ይሄንን ነገር ስራ አለኝ ብለው እሱንም ስራ ጎን ለጎን እያደረክ ስትሪምም ሰውንም ማስደሰት ከዛ ክላስም አለ ከዛ ጂምም አለ ማሸት ነው። ግን እንደምንም ብለህ ስኬጁል እያደረክ ፕላን እያደረክ ነው ማለት ከህይወት ጋር አንዳንዴ ታበላሽዋለህ ስኬጁሉን። አትሊስት መያዝ እኮ ጥሩ ነው። አንዳንዴ መያዝ። እሺ እና አሁን ቅድም ፈኒስት ኤክስፒሪየንስ ብዬ የለ አሁን ደግሞ በቃ አሜዚንግ የምትለው እንዲህ ምናምን ላይክ የደነገጥክበት ኤክስፒሪየንስ መደንገጥም ሳይሆን ላይክ አንተ የገረመ ነገር ሊሆን ይችላል እስካሁን ስትሪም ባረክ። እሱ የሚገርም ነገር የለም ማለት ኤቭሪዴይ የሚገርም ነገር ኤቭሪዴይ ስለሆነ መለየት የሆነ ፋኖቹ ፋን ሳይሆን ፋን ማለት የለብኝም። ቪወሮች የሚልኩትን ቪዲዮ ምናምን ይገርማል። የሰው ፐርስፔክቲቭ
አንዳንዴ ነው አሁን ለምሳሌ ነው ሰሞን አዎ ምን እሺ ነው በጉራዲ እየጠፈጠፉት ይሄም ያርዷል፣ ጌታን ያርዷል፣ በኢየሱስ ክርስቶስ ስም ያርዷል። ይሄ ያርዷል። ያ ሲጀምር ያስተውቃል። ይሄ እኮ ጀለስ እንዴ ወገሩት ይላል እንዴ ደግጫለሁ። ምን እየተፈጠረ ደግሞ ማለት ነው። አንዱ ኮመንት ላይ ዛሬ ነው እንዲያየሽው ምናምን አለ። ላይክ የቆየ ነገር ነው እኔ አላየሁም። እና በጣም እሱ ራሱ ሰው ቀድሞ እየደረሰው ነው። እኛ ገና አሁን በቅርቡ የተፈጠረ ነገር ነው። እንደዚህ ሽቶች ይላካል። በጣም ያስደነግጣል። እግዚአብሔር በጣም ኖርማል እየሆነ እኮ ነው። በጣም ኦቨርታይም ይሄ ነገር ላይክ ቤኒስኮፕ ገብቷቸዋል። ያንን ቃል ማለት አንችልም። ያው ዩቲዩብ ላይ እንግዲህ ያን ቃል ማለት ግን ቤኒስኮፕ ምናምን ሲቹዌሽን በስተዋልና ላይክ ኖርማል መሆን የለበትም። ሰው ኖርማል ያደርገው ግን ኖርማል የሆነ ተቀብለ ነው እየኖረ ማለት ይኸው ልንገርህ ላይክ ኢኒቪቴብል ነገር ለምሳሌ ስልክ እጃችን ላይ ገብቷል። የምናየው ኮንተንት የዌስተርኖቹ ነው። ዌስተርኖቹ ደግሞ ምንድነው ፑሽ የሚያደርጉት? ይሄን ነው ፑሽ የሚያደርጉት። ይሄን ደግሞ ፑሽ የሚያደርጉት ደግሞ ዋና ሰው አሁን ይሄን ዩቲዩብንም እኮ እነሱ ናቸው ጁሾች። አዎ እና አሁንም ይሄንን አናስገባውም። ይሄን ቃልና ጁስ እንለዋለን። እሺ ጁስ እንለዋለን። ገብቷቸው በቃል ጂው ብለህ ትጽፋለህ፣ ግን ጁስ ነው። ጁስ ነው። እሺ እና ያ ዩቲዩብ ሌላ ነገር እንዳታስብ። ጁሶቹ በጣም አስቸጋሪዎች ናቸው። ኢንፍሉዌንሻል ናቸው በጣም ስለነሱ ራሱ አንድ ቶፒክ ብሰራ ደስ ይለኛል። እኔም በጣም ደስ ማለት በደንብ ስም መጥራት አንችልም እንጂ ስም ሰተናቸው ኤቭሪቲንግ ላይክ እንዴት ኢንፍሉዌንሳቸው ምን ያህል ዲፕ እንደሆነ ኢን ኤቭሪቲንግ አንተ እንትን የሁሉም ባለቤት በጣም ነው የሚገርመው። ቲክቶክ አሁንንም የገዛው ሰውዬ ራሱ ኤቭሪዌር ነው ያሉት። ግን እውነትን ኢኒቬተብል የሚባለው ነገር ይሄ ወደ እነሱ ካልቸር በተጠቃን አሁን አንተዋን አሜሪካን አልፈልግም ማለታችን ኤግዛክትሊ እነሱ ናቸው አንተ ላይ ግድ አናትክ ላይ ወጥተውባል። በቃው ግዴታ ነው ማለት እነሱ አለባት የእነሱ ጫና አንተ ላይ አለ። በፈልግም ባፈልግም ኢንዳይሬክትሊ ይነኳል ማለት አታመልጣቸው። ለዛ እና አላቅም ግን ከባድ ነው። እንዴት ይቆማል? አረ ከባድ ነው። እንደውም እየባሰ ነው የሚመጣው ሶ ያ ቪዲዮ ግን በኢየሱስ ያ ቪዲዮ ምን እንደው ታውቃለህ? ድሮም እኮ ነበሩ እንደዚህ ሰዎች ግን የሆነ ተደብቀው ነው። አሁን ተደብቀው ግን አሁን ኮሚኒቲ መስራት ጀመሩ። ከዛ መገናኘት ጀመሩ። እንደዚህ ላይክ ኖርማልም ይሄ በድንጋይ ቂው አድርጎ እዚህ ጋር ክፍት ያደርጋል እንደ ኮርኪ ከፈታት እንጂ እሱ ሰውዬ ራሱ እኮ በስልክ ነው ተደዋውሎ ና ተጠራርተው ምናምን ችግር የለም ከኔ ጋር የምታደርጉት ምናምን ብሎት ሲመጣ ያዙት ክፍት ነው ያደረገው ሰውዬው ቂው ያደርጓል። ግን ኢትዮጵያ ህዝብ ይሄን ነገር ደስ የሚል ዝም አይሉም። ደግሞ ህዝቡ ምን ይጨፈጭፋል፣ ይገድላል። እኔ ባይዘው ፐርሰናል ባሪ እርምጃ መውሰድ አለበት። በደንብ ነው የምወስደው። ማለት እኔ ድብድብ ውስጥ ለመግባት በጣም ዘጋያለሁ። አሁን ድሮ ጣላ ነበር። አሁን ግን ላይክ ስታድግ ህፃነት ግን እንደ ሆሞ ኢሬክተስ እና አሁን ግን እንደዚህ አይነት ቶፒክ ስታይ ያስፈራል። በቃ ይሰቀጥጣል። እንስሳና አንተ እንደዚህ ካረከና በጣም አንተ ምን ማለት ነው? በፊሊንግ ዝም ብለህ ደግሞ ካልታጣ ሰው ስንት ሴት አለ ዲያስፖራ ጀለስ እሱን አታውም። እኔም ቢጠይቀኝ እኮ ቲቶሪያል ይሰጠዋል። እንዴ ቲቶሪያል ጠይቁ እንዴ! ስንት ቦታ ደርስ ነበር። ስንት የሴት ማለት ነበር ማለት ሴት ዘለ ወደ ወንድ ማለት ከባድ ነው። በጣም አስቸጋሪ ዘመን ላይ ደርሰናል። እሺ እና ይሄን ቶፒክ እንዝጋውና ወደ ቀጣዩ ደግሞ ሌላ ነገር ውስጥ ገባና ተመሰጠን ጁሾች ሆናን ጠጋበል ጁሾች ሆናን ተመቻቸሽ ትንሽ ጁሾች ምናምን ይያል። እስቲ እሺ ስትሪም ማድረግ የሚፈልግ ሰው ምን ትመክራለህ? ማለት በጣም አዛው ጄኒውሊ በጣም አዛው። አንደኛ ብዙ ነገር ያስፈልጋል። ካፒታል ከካፒታሎቹ ደግሞ ብዙዎቹ በቃ ኮምፒውተር ላይ ካሜራ እሺ ስልክ ካለ ማይክ ላይ እሺ ቤዚክሊ ሁለት ነው፣ ኮምፒውተርና ማይክ ነው። እነዚህ ካሉ ሌሎቹ ነገር ትርፍ ናቸው። ኦኬ ጽድት ያለ ኮምፒውተር ካለ ጽድት ያለ ኮምፒውተርና ጽድት ያለ ማይክ ሲሰማ እና ኮምፒውተር ከዛ ሁሉም ሰው ስልክ አለው። ቤዚክሊ በስልካቸው ካሜራ ማድረግ ይችላል። ከዛ በኋላ እስኪያድጉ ማለት ኤግዛክትሊ። ከዚህ አልፎ ደግሞ ምን አለ
እነዚህ ኮንትሮል ማድረግ የምንችላቸው ነገሮች ናቸው። እንዲህ ቤዝድ ኦን ኮንትሮል እና ኮንትሮል የማናደርጋቸው ነገሮች እያልኩ ነው የሚሄድልን። ኦኬ ኮንትሮል ከምናደርጋቸው ስንጀምር በቃ ምንገዛቸው ብር ከየትም ፈልገን አምጥተን ምንገዛቸው እነዚህ ነገሮች ፒሲ ማይክ እና ማይክ ቤዚክሊ ኮንትሮል ማድረግ የማንችለው ደግሞ ኔትወርክ በጣም ያስፈልጋል። ኔትወርክ በጣም ሳይሆን የሆነ ስቴብል የሆነ ኔትወርክ ያስፈልጋል ለስትሪም አፕሎድ እያደረገ ስለሆነ ቪዲዮ ማለት ጌም የሚጮት ከሆነ ሁሉም ነገር አፕሎድ እያደረገ ስለሆነ ኦኬ በጣም ይፈልጋል ኔትወርክ ኮንሲስተንት የሆነ ማቋረጥ የሆነ ደግሞ ብዙ ጊዜ ምንድነው አዛ ነገር ለዛ ነው ኮንትሮል አናደርገው የሚያልቀው ኔትወርክ ኮንትሮል ኔትወርክ ኦኬ ቴሌ ናቸው ሶ ኮንትሮል ማድረግ የማንችልበት ምንድነው ሌላ መጥፎ ፓርቱ ደግሞ ምንድነው ቪወሮቹ ትንሽ ካቋረጠባቸው ራሱ ዶፓሚናቸው በጣም ስለተበላሸ የብዙ ሰዎች ቶሎ ዶፓሚናቸው እየነካው ካልሆነ ትቶክ ነው የሚወጡት። በተለይ ደግሞ ኦኬ ላይክ ኦዲየንሱን እንዴት ነው መስጠት አለ ቢሆን አንዲት ተው ዘለክ ምናምን ነገር የሆነ ጸጥ ብሎ ምናምን ተቀምጦ የሚውላ ነገር ሲሰራ ኔትወርክ አቋርጦ እስከሚመለስ ድረስ ተቀምጦ አይጠብቅም። ኦኬ የዛኔ ገባት የሆነ ቶሎ ነው ብዙ ነገሮች ማድረግ ያለበት እና ኔትወርክ እንደዚህ ከማያስደርግ ከሆነ ተበልታል ማለት ነው። ላክሊ እኔ እሱ ነገር አላስቸገረኝም። ኔትወርክ እዚህ ፒስ ነው ቴሌ ታወራለህ በስማም አይታያችሁም በኋላ ላሳያችሁ እዚሁ ይሄው ምንም ያህል ታወራለህ በቃ በደንብ ኔትወርኩ ሳያቋርጥ ነው። ከዛ ከሱ ደግሞ የበለጠ ነው ምን አለ ኮንተንት ዲጂሊ ቪወሮችን ቁጭ አድርገን ላይቭ ላይ ማዝራናት መቻል አለብህ። የሁላ ብር አውጥተህ የሁላ ኢንቨስት አድርገህ ቴሌም ኢን ዩር ፌቨር ከሆነልህ ቴሌም እንደዚህ ሆኖልህ ኢንተርቴን ማስማችል ከሆነ በቃ ዩር ኩክድ ዌስት ነው ዌስት ኤቭሪቲንግ ዌስት አንዱን ትታ አንዱን የምትሆን ነገር አለ። በቃ ሁሉም ነገር እኩል ተያይዞ መስራት እና ይሄ በጣም ከባድ ነገር ነው። እኔም ገና ነኝ ባይዘው ሰው አይ ስለ እያረከው ስለሆነ ካለ ኤክስፒሪየንስ ከመጀመር ኤክስፒሪየንስ ነው። እሺ እና አሁን ስትሪም ማድረግ የሚፈልግ ሰው እንደዚህ ካለ እሺ አሁን ለምሳሌ ስትሪሚንግ ስትገባ ላይ የሚያስደነግጥ ነገር ማለት እንዴ ስትሪሚንግ እንዲህ ነው እንዴ የምትለው ነገር ያለ ያጋጠመን ነገር እንዴት ነገራቸው ማለት ስትሪሚንግ እንዲህ ነው እንዴ ያልክበት? እኔ ሰርፕራይዝ የሚያደርገኝ ስትሪሚንግ ያደረገኝ መጀመሪያ ላይ እኔ መሰለኝ በቃ የሆነ ፌክ ፐርሰናሊቲ ያስቀምጠ በቃ እነሱ ማስለመድ ምናምን ነገር ይመስለኝ ነበር። ለካ ላይቭ ነው ፕሌይ እንዳልከው በቃ ራስን ከሆንክ ምንም ነገር አይገድብም ማለት ምንም ነገር አይገድብም። አሁን እኔ ሰርፕራይዝ ያደረገኝ ነገር ፕሌይ እንዳልኩት ካሜራውን ትረሷል የሆነ ሰዓት ራስን ነው በቃ ዝም ብለህ ኦኬ የሆነ ሰዓት ላይ ካሜራውን ትረሳውና ራስን ብቻ ስታደርግ የራስን አይነት ሰዎችን መሳብ መጀመሪያ ሰዓት ኦኬ ሶ እነዚህ ሰዎች መምጣት ሲጀምሩ ምናምን ኤቭሪቲንግ ኢንተራክት ስታደርግ መጀመሪያ ላይ ሲጀምረው በጣም ከባድ ነው ነገር ፌክ ፐርሰናሊቲ ቢልድ አድርጊ እንዴት እሱ ፌክ ፐርሰናሊቲ ከሰው ጋር እንድግባባ የሚያደርገኝ ምናምን ነገር ብዬ እስኪ ነበር በቃ አንኤክስፔክትድ ሆነ። መጨረሻ ላይ የራሴን ሰው ወጣ የራሴ አይነት ሰዎችን መሳብ ጀመርኩ። ኦኬ አክቹሊ አንተ የመሰለ ምንድነው ላይክ ፌክ ፐርሰናሊቲ ታስቀምጥና ያንን ፐርሰናሊቲ ሰው ጋር እንዲለምድ ማለት ሰው ማስለመድ እኔም ፌክ ፐርሰናሊቲውንም መልመድ አለብኝ። በጣም ቱማች ነገር መስሎኝ እኔም አሁን ለምሳሌ እኔም እንግዲህ በጣም ጀማሪ እኔ እንዲሁም በጣም ጀማሪ አንተ ትንሽ አይድ ኦፍ ሚ ግን የሆነ የምለው ነገር አለ አረ ብደብራቸውስ ምናምን የራሴን ነገር ሳሳይ ምደብራቸው ይመስላል ግን ራስህን ኮንክ የሆነ ሁሌ አያልቅብህም። እሱ ነው ማለት ፌክ ኮንክ ግን አሰም ፖይንት የሆነ ጊዜ ላይ ትሳሳታለህ። ለምን እንደው ታውቃለህ ማንም አልነገረህም። አሁን ራስህን መሆን ማንም አይነግርህም። ራስህን በራስህ መሆን ራስህን አክት የምታደርገው ግን ፌክ ስትሆን አንዳንድ ያው ለምሳሌ የማይሆን ፐርሰናሊቲ የምትወጣ ከሆነ ፎር ኤግዛምፕል ኤክስፕሎሲቭ የሆነ ፐርሰናሊቲ የምትወጣ ፌክ የሆንክ ማለት ነው ሪያክሽን ላይ በቃ የማይሆን ሪያክሽን እየወጣ ከሆነ አንዳንዴ የሆነ ዴል ዞኖች አሉ ምንም ማታረግበት ሰዓት ምሳሌ ማን ነው የሚነግር ማን ነው የሚያሳውቅ የሆነ አዲስ ልፈልግ ነው ስለሆነ ቪወሮቹ ደግሞ እሱን ነው ኤክስፔክት የሚያደርጉት ሪያክሽን እሱን ሳትወጣ ስቀር ቦርድ ሊሆን ይመጣል። ግን ራስን ስትሆን ሊትራሊ ራስን ነክ ለዛኛው ምንም ነገር አይጠብቅም። ራስን በራስህ ኢንተርቴን ታደርጋለህ ማለት ነው። ኦኬ በቃ እንግዲህ የሚገርም እንግዲህ እስካሁን ያሉት ጥያቄዎቹ እንዴት ናቸው? አሁን የመጨረሻ ጥያቄ ነው ጥያቄዎቹ እስካሁን ያበደ ናቸው። እግዚአብሔር ያበደ ናቸው። እሺ አንድ የመጨረሻ አለኝ። የመጨረሻው ደግሞ ሎንግ ተርም ፕላን እና ስትሪመር የጎል አሴ ስትሪመር በቃ እንደ ስትሪመር የምታየው ጎል እና ሎንግ ተርም ደግሞ
እንደዚህ የምትለው ካለ እስኪ ራስን በርቀት አስቤውም አላውቅም። ስትሪሚንግ ማለት ኮንሲስተንት የሆነ ፋንቤዝ ቢልድ ማድረግ ነው። እነሱም ቢልድ አድርጌ በቃ እነሱም አት ማክስ የሚገርም ኮንተንት መስጠት ነው። የሆነ ቢግም መሆን አልፈልግም ማለት ነው። ቢግም መሆን አልፈልግም ኢትዮጵያ ውስጥ ማለት ቢግ ማለት ላይክ እሺ ቢግን እንዴት ዲፋይን ታደርገው? ፎር ኤግዛምፕል አሁን ለምሳሌ እንደነ ካይ እንደነ ስፒድ አላ እሱ ወርልድ ዋይድ ናቸው። ወርልድ ዋይድ ኦኬ። አሁን እንደነ አሁን ፎር ኤግዛምፕል እና ማን አለ አሁን ከረንትሊ እና ሃሮን ናቸው ሳይት ትልቅ እኛ ጋር እና ሃሮን ናቸው ትልቅና እንደነሱ ምናምን መሆን አልፈልግም። ለምሳሌ እንደዚህ ስትሆን ሌላ አዲስ ፋንቢዝ ነው የሚመጣው። እነሱ ፋንቢዝ ደግሞ እነሱንም ደግሞ ለነሱ የሚሆን ኮንተንት መስጠት አለ። ስለሆነ ትንሽ ራስን እየለወጥክ ነው የምትመጣው። ኦኬ ሳፈልግ ላይክ የማይሆን ነገር ነው የምታወጣው። ሰው አሁን ልክ ሲበዛልህ እንዴት ነው ላይክ ፋንቤዞች ሌላ ይጨምሩበት ማለት አንተ አሁን የነበሩ ፋንቤዞች አሉ አይደለ? እነዛ ፋንቤዞች ኢቬንቹዋሊ ያድጋሉ። ከዛን ሲያድግ ሌላ አይነት ደግሞ ፋንቤዞች ይመጣሉ፣ ሌላ አይነት የሚመቻቸው አንተን የማያውቁ እና እነሱን ሁለቱም ማኔጅ ማድረግ ይከብደኛል ስለምትል ነው ቢግ መሆን የማፈልገው ወይስ? ያ ኤግዛክትሊ በቃ እኔ እንዳልኩት ነው። ኤግዛክትሊ ማኔጅ ማድረግ እንደማ ስለማልችል እንጃ ወደፊት ልችለው እችላለሁ፣ ግን እሱ አታውቅም። ግን ያው በማስበው አልፈልግም ማለት ማኔጅ ማድረግም አልፈልግም። ብችልም ራሱ ማኔጅ ማድረግም አልፈልግም። የማይሆን ሰዎች አሉ እና እነሱን ለማስደሰት ብለህ የማይሆን ነገር ስትሰራ ደግሞ ልክ ነው። አዎ ስል እኔ የራሴን ቪዲዮ ማየት እወዳለሁ። ኦኬ ራስን ተመልሼ ማየት እወዳለሁ እና እሱን እያየሁት በቃ የሆነ ክሪንጅ ማድረግ ከሆነ የምስበው በቃ እንደዛ ክሪንጅ ሳያደርግ የሚያየውን ሰው ነው። ኦኬ ለአንተ ግን ክሪንጅ ለእኔ ክሪንጅ ሳይሆን ግን አሁን የምሰራው ነገር ክሪንጅ ሳይሆን የማየው ከሆነ የእኔ አይነት ሰዎች ነው እየሳቁ ያሉት። የእኔ አይነት ሰዎችን ደግሞ ከሳቁ እነሱም በቀላሉ ኢንተርቴን ማድረግ አይከብድም። ኦኬ ለዛ ነው ማለት ቢግ ያው ከጊዜ ፕላኖች ምንድነው ከጊዜ ወደ ጊዜ ይቀያየራል። አሁን ህፃን ነኝ ምንም ማለት እኔም አሁን ላይክ ሎንግ ተርም ብዬ ያስቀመጥኩት ነገር የለም። አንድ ፕላኔ ላይክ ፖስት ማድረግ ነው አለቀ። ሌላ ነገር የለውም። በቃ ዝም ብሎ ጀስት ፖስት ማድረግ እና እንዴት ተርኖት እንደሚያደርግ ማየት መጨረሻ ላይ ግን ያንተም ሐሳብ ልክ ነህ። ለምን ያው ብዙ ሰው ስታዩ ላይክ ፌሙን ሲያገኘው መሰከስ ትጀምራለህ። ሳትፈልግ የሆነ ፌክ ነገር ታመጣለህ። አንተ ግን ላሉ ሰዎች ላይክ አንተን አንደርስታንድ የሚያደርጉ ከሆነ ይሄንን ነገር የሚወዱ ከሆነ ሌላ ነገር አታሳይ። በጣም ገባ? ለምን አንተ አሁን ግን የሚሆነው እንዴት እንደሆነ ነገር ይሄን ፋን ቤዝ ማስደሰት ስትችል አሁን ኢትዮጵያ ውስጥ ምንድነው የሆነ የራስን ነገር ብላ አትጀምርም። ኤቭሪቲንግ ላይክ እንዴት ነው የተሰጠን ነው የምትጀምር። ለየት ብለህ ከጀመርክ ሰው ሁሉ ምንድነው ምን ማለት ፈልጎ ነው ይሄ ዌስተርን ካልቸር ነው ብዙ ነገር ይሰጣል ላይክ እንደ ሀገር ማለት ነው። እና እሱን ነገር ለማሸነፍ ደግሞ የሆነ የራስን ፒፕል መሰብሰብ አለብህ። ቶሎ ብለህ የራስን ተሰበስብና ጥሩ ሀሳብ ነው ያነሳው። ሀሳብ ልክ ስለሆነ ነው እኔም በዚህ ፐርስፔክቲቭ አልተረዳሁትም። እና ጀለስ በሪዝም በሎጂክም በማትስም የፋት ቀደም አይታችሁታል ሲለፋ ይቻላል እና እውነትን ነው የራስን ኮሚኒቲ ቢልድ ታደርግና ገባ ሌላ ሰው ቢመጣ ያንተን ቪዲዮ ሳይ ካልተመቸው ይሂድ። ያሉን ሰዎች ግን ላይክ በደንብ ታስደስትና አንደኛ ነገር ይሄ ዳይ ሃርድ ፋን ነው የሚሆኑት እነዛ እንትኖች። በቃ ገባ አይደለም የሆነት ያነሳው ፖይንት በጣም የሚገርም ነውና እኔ አሁን አንዳንዴ ቢግም መሆን እኔ አሁን ቶሎ ፌሙን ባገኘው አላገኘውም ግን ባገኘው መጥፎ ነው፣ ዲስትራክሽን ነው የሚሆነው። ለምን ኢትዮጵያ ውስጥ ደስል በጣም ይቅርታ ሌላ ነገር ለመውሰድ እና ያው ምን ለማለት ነው ላይክ የሆነ ፍላጎት ያላቸው ግሩፖች አሉ ማለት ሳቲስፋይ ማድረግ ያለበት ማለት ነው። ላይክ ሪአክሽን የሚመቸው አለ በጣም ብዙ ነው ያለው እና ሶሻል ሚዲያ ላይ ያለውም ሰው ትንሽ ነው፣ ግሩፑም እዛ ላይ ተከፋፍሏል። እና እንደዛ ከምታረግ የራስን ፒፕል ሰበስብና ጥሩ ሀሳብ ነው። ለምን የራስን ፒፕል ስትሰበስብ ራስን ትሆናለህ። እነሱም ኮንቴንት ማጣጣም ኮንቴንት አያልቅብህም። እነሱንም ማስደሰት ይቀላል። ፈጠነ ላይ ስትወጣ ግን ግራን የሚገባ ስንቱን ታረጋለህ። ስንቱን ሁሉም ኤክስፔክት የሚያደርጉት ብዙ ነገር ነው። ብዙ ሰዎች ብዙ ነገር ኤክስፔክት ሲያደርጉት ልፈነዳ ትደርሳለህ። አንተ ማታውቀው ነገር ውስጥ ትገባለህ። ፎሎ ዳውን የፈጠነ የምትወጣው ቶሎ እንደወጣ ቶሎ የምትወጣው ቀስ በቀስ ቢልድ እያደረግህ ኦኬ ግን አንድ ባንድ
ሲጀመር በራስ መተማመን ካለ እኮ ላይክ ቁጥሩንም አታዩ። ሲጀመር ቁጥሩ 4 ሰው ላይቭ ውስጥ ራሱ ቢኖር እኔ አይደብረኝ። ጄኒዊንሊ በጣም ደስ እያለኝ አራቱንም እያስደሰቱ 4ቱ ግን ጄኒዊን ይሁኑ ካንተ ጋር በቃ ጄኒዊን ፋን ይሁኑ እየተግባባን እንደ ጀለስ እንደማወራ አሁን እሱ እንደማዋራት እነሱ እንደዛ ማወራቸው 4 ቢሆን 3 ቢሆን 20 30 100 ቢሆኑ ኤግዛክትሊ ምን ማወራቸው። ኦኬ አንተ አሁን ቁጥሩን የፈራው ቁጥሩን አይደለም ላይክ ማስደሰት ያለብህንና የሰው በቃ ምሰበው አይነት የሰው አይነት ነው። ኦኬ ላይክ የሚመጡ ወዳ ምንም አይነት ሰገጥ እያመጣ በዚህ የምታወጣ ከሆነ እውነትን አከባድ በዛው እኔ እንዳ ሲጀምር እኔ ያኒ የሄተሮቹ አሁን ደግሞ ሄት ምናምን ነገር የሚባል ነገር ሲመጣ እስካሁን አልደረሰብኝም፣ ግን ቢደርስብኝ ራሱ ለኔ ጄኒዊንሊ ማተር የሚያደርገው ከኔ ፋን ከመጣ ጄኒዊንሊ ማተር የሆነ ስህተት እየሰራ ነው ብዬ ነው የምረዳው ማለት። ግን የማንም ቦርቆ መጥቶ ቢሳደብ እግዚአብሔር ጂኒ እንዲህ አንድ እንከንም አልሰጠውም። ከእንከኑም እሺ አንስቼ ማለት የማን አይነት ትግረር ነው መጣራ ጥግር ስሩ እግዚአብሔር ኦ ማይ ጋድ ዝም አንልም። ያው አንሳደብ ዝም አንልም አላልኩም። አይቼው ንቄው ነው ማለት ልሽ ንቄው አላ። ግን ከፋን ከመጣ ይሄ ልጅ ልክ ነው የምር እየሰደበኝም ከሆነ አንተ ልክ ነው። ብዙ ጊዜ ከፋኖች ጋርም ስድብ ነው እየተሰዳደብ ነው ልዩነት የለም። እግዚአብሔር ግን የሆነ ጄኒዊን የሆነ ስድብ ነው አትረብና ምንድነው ዛሬ ፖስት ነው ከተባለ በጣም ነው የሚያስጠላው ከተባለ ምንድነው ብዬ ገብቻቸው አጣማው። ግን የማንም ቦርኮ መጥቶ እንትን ቢለ ላይክ አፌክት ያደርጋል። ኧረ እኔ ወደ ሲል ከዚህ ነው ማን ማስበው። እንግዲህ ጋይስ በጣም ያበደ ጊዜ ነው ብዬ አስባለሁ። ስለ ጸዲ ቪዲዮ ሰርተናል። የሰር ያው ትንሽ ስሜታ የሆነን ነበር እነዛ ጁሶቹ ጋር ብናሳፈው በጣም ደስ ይላል። ጁሱ አው እነሱ አይመቹኝም። የምንቆርጠው ነገር በስቷል። አሴ ቶፒክ ይዘን አንድ ቀን የሆነት እናወራበታለን። ላይክ ኤቪደንስ ያለው ነገር ይዘን በስትክክል ወሬ ይሆናል። እንደውም ከተመቻችሁ ላይክ በሆነ ጊዜ አንዴ እንዲህ እየተገናኘን ለምን በሴም ቲንግ ነው እኔ የሚሳጋየው ሄትሬድ እና እኔም ጋር ያለው ሄትሬድ የሆነ ማች አረግም አለና ለምን ዶሉ ግን በደምብ ግን ዝም ብለን ሳይሆን ከምር ግን ዝም ብለን ሳይሆን ኤቪደንስ ያለውን ነገር እንትን ብል ያው አንቺ በማትሱም ሊክ ሳይሆንሽ እየቀናነሽ ስየው ማትስ ፕላስ ሳይንስ ነው አርገም በሌላ ቪዲዮ እንመጣለን። እንግዲህ የዛሬው ቪዲዮ ያበደ ነው። ይመቻችሁ። እንግዲህ እስካሁን ለተከታተላችሁ ይመቻችሁ። ይሜ ይበላችሁ። ይሜ